በአፈሳ እየተሰበሰቡ ከደቡብም ከኦሮሚያም አግተልትለው ብርሸለቆ ለብለብ አድርገው አሰልጥነው ወደ አማራ ክልል የሚያመጧቸው በሙሉ በየአቅጣጫው የገቡበት ሁላ በከፍተኛ ሁኔታ ምርኮ እየገጠማቸው የተበተኑ መሆኑ ይታወቃል። አብይ አህመድ እጅግ ግብ ውስጥ ነው ያለው። የተስፋ መቁረጥ ስሜት ግን አደገኛው ነገር እሱ ነው። በከፋ ሁኔታ ተስፋ መቁረጥ ውስጥ እየገባ በመሆኑ የሚወስዳቸው እርምጃዎች ያንኑ ያህል አደገኛ እየሆኑ መጥተዋል። እነሱ ላይ በተወሰነ ደረጃ ለማተኮር እንሞክር። ምንድናቸው እነዚህ እየወሰዳቸው ያሉ አደገኛ እርምጃዎች የሚለው ላይ መጀመሪያ በቀዳሚነት ተስፋ መቁረጡን የሚያሳዩ እርምጃዎች። ተስፋ ከመቁረጥ ነው በነገራችን ላይ አደገኛ እርምጃዎች የሚወሰዱት። ለምሳሌ ህዝብን በጅምላ ለመምታት ተስፋ መቁረጥ አለበት። ተስፋ ያልቆረጠ ስርዓት በህዝቡ ላይ ተስፋ ቆርጦ በአገሩ ላይ ተስፋ ቆርጦ አመራሩ ሊቀጥል የማይችልበት ሁኔታ ላይ እንዳለ ሲያረጋግጥ ነው እንዲህ ያሉ እርምጃዎች ሊወስድ የሚችለው። አሁን በአማራ ሳይንት በርዕሰ አድባራት ማነው አትሮንሰ ማርያም አሁን ቅርብ ጊዜ ምንድነው የድሮን ጥቃት የተደረገበት በመድፍ ነው የመቱት። ከቅዳሴ የወጡትን በሙሉ በአንድ ጊዜ ጨርሷል። ቤተክርስቲያኑን ለጉዳት አጋልጧል። ምእመናኑ በአካባቢው ያለ ብቻ ሳይሆን ከዚህ አካባቢ በራቀው ቦታም ያለ አካል አሁን በየደብሩ ያሉ ካህናት በየደብሩ ያሉ ምእመን አብያተ ክርስቲያናትን የመጠበቅ ኃላፊነት ካህናቶችን፣ ምእመናንን፣ አገልጋዮቻቸውን የመጠበቅ ኃላፊነት እንዳለባቸው ተገንዝበዋል። ይሄ አገዛዙ የሚወስደው እርምጃ እነሱ ያሰቡት ፊር መፍጠር ነው፣ ፍርሃት መፍጠር ነው። አንድ ጊዜ ታስታውሳላችሁ መለስ ዜናዊ ነው በፓርላማ ውስጥ አንድ ጥያቄ ተጠይቆ የግብጽ ስትራቴጂ ከአባይ አንጻር የሚል ነገር ተነስቶለት የተለያዩ አማራጮችን እየወሰደች ነው፣ ግን ዋነኛው ስትራቴጂዋ ወታደራዊ እንቅስቃሴ በማድረግ ፍርሃት ማስፈን ነው። ለዚህ የምንከተለው ፖሊሲ አለመፍራት ነው በሚል ያስቀምጠው። ማስፈራራት መሆኑን እስካወቁ ድረስ አለመፍራት በሚል ምላሽ ሰጥቷልና የማስፈራራት ዓላማ ያለው እርምጃ ይወሰዳል። እንደዚህ ይሄንንም አደርጋለሁ ነው መልእክቱ። በነገራችን ላይ አደርጋለሁ ታሪካዊ ሆም ተብሎ ነው ሆን ተብሎ በነገራችን ላይ እንደዚህ ያሉ ታሪካዊ አድባራትን መምታት ካህናት ቀድሰው ሲወጡ በጅምላ መምታት ማህበረሰብ ውስጥ የሚቀሰቅሰው ቁጣ እንዳለ ያውቃል። ግን በዚህ ደረጃ መጣለው ኤቭሪዌር ቅርሶቻችሁን አውድማለሁ በጅምላ ገላችኋለሁ የሚል ማስፈራሪያ ነው። ለዚህ እንኳን አልተመለስኩም የሚል ማስፈራሪያ ነው። በህብረተሰብ ውስጥ ፍራቻ ነው ወይ ያየ ነው ካልን ግን አማራ ሳይንት ላይ መሃል ሳይንት ላይ ቤተክርስቲያኗን መጥቶ ከቅዳሴ ወጡ ካህናቶቿን ፈጅቶ እሱን ለማስፈራሪያ ሊጠቀም ባለ ማግስት ቀደም እንዳያችሁት ራስ ጋይንት ላይ ደግሞ እንዳውም ዓመት ከ7 ወር የቆዩበትን ለህዝቡ ዋጋ የከፈሉ ሰማዕታትን የሚያስቡበት የሚዘክሩበት ሰፊ አደባባይ ፕሮግራም አዘጋጁ። ቤተክርስቲያን ሊጠብቋት ለወጡ ሰማዕታቶቿ ፍትሐት አድርጋ ጸሎት አድርጋ የሃይማኖት ስርዓት የሚፈቅደውን አድርጋ አሳየች። አሁን አልገባቸው ሆኖ ይሁን በተለያየ ምክንያትም ቢሆን እየመጣ ያለውን አደጋ ከመገንዘብ አንጻር ያሉ ክፍተቶች ምዕመን በተወሰነ ደረጃ ተቀባይነት እያገኙ ነው ማለት ነው። በተወሰነ ደረጃ ህብረተሰቡ የበለጠ የገባው እያንዳንዱ ቀን በሚደረገው ነገር እየገባው መጥቷል ማለት ነው። የኦህዴድ አገዛዝ ሁለት ነገሮች እያደረገ ነው። አንድ እንዳልኳችሁ ፍርሃት ለመፍጠርም ያለመ፣ በሌላ በኩል ባቀደው መሰረት ዘላቂ በሆነ ሁኔታ የማውደም እርምጃም ስለሚፈልገው ሰሜኑን በአጠቃላይ ማጥፋት። ስለዚህ እነዚህ ቅርሶች ላይ ታሪካዊ
ቦታዎች ላይ የሃይማኖት ተቋማት ላይ ከባድ መሳሪያ የመወርወር ኦርቶዶክሳውያንን ቀድሰው ሲወጡ በየቤታቸውም ታድነው ይገደላሉ። አማራ መሆን እንደ ኃጢአት እንዲቆጠር አድርገውት በፖለቲካ ስሪታቸው የኦህዴድ ኃይሎች በየዕለቱ ተሳዳጅ ህዝብ አድርገውት ይሄ አልበቃ ብሎ እንደገና አሁን የጀመሩት በጣም አደገኛ አካሄድ በጣም አነጋጋሪ ሆኗል። በሁሉም ቦታ ላይ ከዚህ ቀደም ሲያደርጉት የነበረው እንደተጠበቀ ሆኖ አሁን ግን ያለ ርህራሄ ታርጌት ያደረገ ሆን ተብሎ ቤተክርስቲያን፣ ሆን ተብሎ መስጊድ፣ ሆን ተብሎ ትምህርት ቤት፣ ሆን ተብሎ እነዚህ ተቋማትን በሙሉ ምቱ ነው። ይሄ ትእዛዝ ነው እየተሰጠ ያለው። ከዚያ እንደምታውቁት በሚዲያዎቻቸው በጉዳዩ ላይ ከቻሉ አልተደረገም ብሎ መካድ የማይችሉበት ሁኔታ ካለ ደግሞ ለጉዳዩ ሌላ ባለቤት መስጠት፣ ሌላ የሚወስድላቸው ባለቤት ሲያጡ ደግሞ አይ ቤተክርስቲያኗ መደበቂያ ሆናለች። አብይ አህመድ ይሄን ያለው አይደል? ይሄን ያለው ቤተክርስቲያኗ የጦር መደበቂያ የምናምን መደበቂያ ብሎ በአደባባይ ሲናገር ትእዛዝ እየሰጠ ነው። ስለዚህ ቤተክርስቲያንን ስትመቱ እንደ ጽድቅ ይቆጠራል እያላቸው ነው። ትእዛዙን ተቀብለው የሚፈጽሙ የወሱ ወንበር አስጠባቂዎች በተናገረው መሰረት እየመቱ ነው። ምንም ጥርጥር የለም። ነገ ከነገ ወዲያ አንድ ነገር ብትሏቸው አይዛ ውስጥ እኮ ምናምን አለ ሊሉ ነው። በመሰረቱ ፈጣሪ ሲያጋልጣቸው ስርዓተ ቅዳሴ አልቆ የቀደሱ ካህናት የቀደሱ ዲያቆናት ደጀ ሰላም ተሰባስበው ነው እዛው በመድፍ ይፈጇቸው። አንድም ሌላ አካል የለም። የሟቾቹንም ዝርዝር እንደሰማችሁት ነው፣ በዝርዝር የቀረበ ስለሆነ እና ገና የምሬቱ መጠን ገፋ ብሎ ስላልሄደም ጭምር ነው። አደገኛ እርምጃው አሁንም ተጠናክሮ እንደቀጠለ ነው። በነገራችን ላይ ከርዕሰ ጉዳዩ ጋር የጅጅጋንም የአዲስ አበባንም ጉዳይ አያይዘን እናንሳው። ከአደገኛ እርምጃው ጋር ሶማሌን ከዚህ ቀደም ነግረናቸዋል። 3 ቦታ የመክፈል እቅድ ነው ያለው ኦህዴድ። ልክ እንደ ደቡብ ሶማሌንም ይበትናሉ። ይኸውላችሁ አዲስ አበባ የኛ ነው፣ ተያዥ ነው ርዕሱ። አዲስ አበባ አክትሟል የኛ ነው የሚለውን ለማወጅ ቀሩ የሚሏቸው የተወሰኑ ስራዎች ነው እየሰሩ ያሉት። አንድ ቀደም ሲል ያነሳሁላችሁ በመረጃ ላይ ከደቡብ ክልል ስቲል መፍረስ ጠንካራ ናቸው ብለው የሚያምኗቸው ሊፈርሱ ይገባሉ፣ ሬዚስት ሊያደርጉን ይችላሉ ብለው የሚፈሯቸውን አካላት አሁንም መበተን አለብን ብለው ነው እየሰሩ ያሉት። ከነዛ መካከል አንዱ የጉራጌ ማህበረሰብ ላይ ነው ያነጣጠሩት። የታጠቀ ኃይል ከወሊሶ በተወርዋሪ በወሊሶ መስመር ያለ ኃይል አለ። እነ ሽመልስ አብዲሳ ያደራጁት ጋቸና ሲርና ይገባል፣ የሚገለውን ገድሎ ይወጣል። ያንን ቦታ ይሄ በላይ በኩል ያለው ከወሊሶ ጀምሮ እስከ ወልቂጤ ስትመጣ ያለው መንገድ የቡታጅራ ገለመሌ እነዚህ በሙሉ የሶዶ ጉራጌ ያለበት አካባቢ እሱ ተውት። ኦልሬዲ ዴሞግራፊውን ቀይረው ጨርሰዋል። እዛ የሶዶ ጉራጌ ህልውና እንዳይኖረው አድርገውታል። ልክ አዲስ አበባ ላይ የተዋጠውን ያክል ነው እዛ የተሰራው። በነገራችን ላይ ግርማ ሴፉ እዛ አካባቢ ሰው ነው እና በፊት ያው በንግዱም ዓለም በምናምን ለመቆየት ግርማ ሴፉ መለያው ጉራጌ ነኝ ነበር የሚለው። ልክ እና አብይ አህመድ ወደ ስልጣን ሲመጡ ግርማ ሴፉ ራሱን ኦሮሞ አድርጎ ሪቪል አደረገ። መብቱ ነው፣ ሰው የመረጠውን መሆን ይችላል፣ መብቱ ነው። ግን አትሊስት አንድ ፓርቲ ውስጥ ነበርን፣ በደንብ እንተዋወቃለን። ሰዎች የት ጋር መቼ በምን ሁኔታ እንዴት እንደሚቀየሩ አይታወቅም። የሆነ ሆኖ ያቀጠና ሙሉ በሙሉ አንድ ግለሰብ እንደው እንደማሳያ ልጥቀሰው እንጂ እሱ በፈቃደኝነት ወዶ ያደረገውን ያለ ፈቃዳቸው ነህ ተብሎ ስያሜ እየተሰጣቸው ያሉ ማለት ነው። ይሄ ፖለቲካ ኃይሉ እያደረገ ያለው በአስገዳጅ ሁኔታ
ልክ አዲስ አበባን ባስገዳጅ ሁኔታ እያደረጉ እንዳለው አዲስ አበባ ላይ መኖር ትችላላችሁ የሚለው ነው አሁን በነገራችን ላይ እንደ ህግ እየተረቀቀ ያለው ማለት ነው። አዲስ አበባ ፋይናል ስንብት ነው የቀራት እንጂ ሌላ የሚሰሩትን ነገር ሰርተው ጨርሰዋል። ብታምኑም ባታምኑም ሸገር የሚባል ከተማና አዲስ አበባ ከተማን አንድ ላይ ያደረገ ሸገር ይሄ በአዲስ አበባ ዙሪያ ሰራን ያሉትን ከአዲስ አበባ ጋር አንድ ያደረገ ካርታ አዘጋጅተዋል እና ያ ራስ ገዝ ወደሚል አንድ እንደ ራሱን እንደቻለ ክልል ይጠራ ነው የሚሉት። መጀመሪያ ክላስተር የሚባል ስያሜ ነው ይሰጠው የተባለው። ክላስተር የሚባል ስያሜ እና እነዚህ አብረው ሆነው አንድ ክልል ይሆናል። ኦሮሚያ 3 ወይም 4 ፕሬዚደንት ይኑረው የሚል ፕሮፖዛል ስለቀረበ ማለት ነው። የሚሳካላቸው ከሆነ የነ ጃልማሮን ስልጣን ተገዳዳሪነት መግታትና እነሱ አሁን ሰሞኑን ረብረብ ሲሉ እንደነበረው ኦህዴዶች ወለጋ ላይ ነቀምት ላይ ቤጊ ላይ ወዘተረፈ ኃይል አፍርተው የነሱ ተላላኪዎች ልክ መቀሌ ቦታ እንዲይዙ እንደሚሰሩት ወለጋ ላይ እነሱ አቅም ኖሯቸው የነጃልማሮ ኦነግ ዲፊት ከተደረገ እንደ አንድ ክልል ተቆጥሮ ፓፔት ማለት ነው። ልክ አሁን ሽመልስ አብዲሳ ፕሬዚደንት የሚለውን እንደያዘው 3 ቦታ 4 ቦታ አድርገው 3 ፕሬዚዳንት 4 ፕሬዚዳንት ተጠሪነቱ ግን ኦሮሚያ ለሚባለው ክልል ይሆናል ማለት ነው። ዞሮ ዞሮ ምንድናት ጫውታ አዲስ አበባ የሸገር ከሚባለው ጋር ደባልቀህ አንድ ክልል ራስ ገዝ ምናምን ማድረግና ልክ አዲስ አበባ ላይ አዳነች አቤቤ እንደተቀመጠችው ኖ ሞር አዲስ አበባ የሚባል ነገር የለም ማለት ነው። ተደባልቋል። አስተዳደሩንም ምኑንም በቃ ኦፊሻል የተቆጣጠሩት በአዋጅ የዚህ ክልል ነው ማለት ሳይጠበቅብህ ነው እያሉ ያሉት። ከዚያ በቅርቡ ገመቹ አያና ኮሎኔል ገመቹ አያና ሲል እንደነበረው አልቲሜትሊ ግባቸው ምን እንደሆነ ተናግሯል። በቪዲዮ ሰምታችሁታል። አልቲሜትሊ ግባቸው ምን እንደሆነ ያ ግብ ኤኒ ታይም ብድግ ብለው አዋጅ ማወጅ ከደቡብም ከሌላ አብረው አገር መሆን የሚፈልጉ ካሉ አብረው አገር ይሆናሉ። ምን የሚል ነገር ሰጥቷል ሰምታችሁ ከሆነ ኦሮሚያ የሚለው ስም ነሰሰርሊ የግድ አይደለም ማለት ሌሎቹ መተው ከነሱ ጋር አብረው አገር እንሆናለን ካሉ ማለት በፈቃደኝነት አሲሚሌት የምትደረግ ከሆነ ናና ግባና ስሙ ምንም ይሁን ምን እዛው ትሆናለህ አለው። አዲስ አበባ ላይ የሆነውን ማድረግ ማለት ነው። በቃ ፕራክቲካሊ ያንን ወደ ማድረግ ነው። እንዲህ ያለ በጣም አደገኛ እርምጃ ውስጥ እየገቡ ነው ያሉት። ይሄ የሚመጣው ግን ከተስፋ መቁረጥ ነው። ለምንድን ነው ይሄ ከተስፋ መቁረጥ የመጣው ምንላችሁ? በየቀኑ አዳዲስ ነገር እያመጡ ይሄን ብናረግ ይሻላል ይሄን ብናረግ ይሻላል የሚሉት ኢትዮጵያን እየገዙ እንዳገር መቀጠል እንደማይችሉ አውቀውታል። ጻድቃን ሲል የነበረው ኢትዮጵያ አሁን የያዘችውን ካርታ ይዛ መቀጠል አትችልም ሲል እንደነበረው አይነት ስታይል ነው። ወደዛ ሊገባ ነው። የአማራን ትግል እየመሩ ያሉ አካላት ይሄ ሁኔታ እንደሚፈለገው ሂዶ እነዚህ አካላት በጊዜ መሸነፍ ሳይችሉ ቀርተው ጊዜ በገዙ ቁጥር ይሄንን ኦልተርኔቲቭ ከተጠቀሙ አገር ላይ ያፈረሱ ማለት ነው። ምንድነው የሚኖረው ኦልተርኔቲቭ? በጣም በጥንቃቄ ማየት ያስፈልጋል። ተስፋ የቆረጠ ኃይል ነው። ተስፋ የቆረጠ ኃይል ምንም ያደርጋል። ከዛ ሲቪሊያኑን ነው የሚያጫርስብህ። ወደ ሲቪል ጦርነት ነው የሚወስደው። እንደዛ እንዳይሆን ቀድሞ መሰራት ያለባቸው ነገሮች እንዴት ቀድሞ መሰራት አለባቸው የሚለው በደንብ ማሰብ ያስፈልጋል። አዲስ አበባ ኦሬዲ ካርታ የተዘጋጀላት ሸገር ሲቲ የሚሉትን አንድ ላይ አድርገው አንድ ራሱን የቻለ ክልል ወደሚል ነው እየሄዱ ያሉት። ልክ ወልቃይት ላይ እንሰራዋለን ብለው እንዳሉት ደፋር ናቸው። ምንም ነገር በድፍረት አይናቸውን ጨፍነው ነው የሚያደርጉት። ደግሞ ያሉትን እያረጉ አሳይተዋል። በነገራችን ላይ ይሄ መናቅ አያስፈልግም። አሁን እየሄዱበት ያለውን አደገኛ ሁኔታ በንቀትና በማጣጣል ሳይሆን ጠንካራ አቋም ይዘህ በመታገል ነው ልታሸንፈው የምትችለው። የጅጅጋ ልክ እንደዚሁ አዲስ አበባ የሚፈልጉትን ከመወሰናቸው በፊት ጅጅጋን ወይም
ሶማሌ ክልልን 3 ማድረግ 3 ቦታ መክፈለው ተቀዳሚ ዓላማ ያደረጉት። ይሄን ለማድረግ መስራት ይገባናል ያሉትን እየሰሩ ቆይተዋል። በቅርቡ ከእስር ቤት አብዲ ኢሌ እንዲፈታ ሲደረግ ታስታውሳላችሁ። አብዲ ኢሌን ከእስር ቤት አስፈቱት፣ ከፈቱ በኋላ በደንብ ሱት አልብሰው ምን ብለው አብዲ ኢሌ አዲስ አበባን ሲጎበኝ ምን ሲል አሳዩ። ታጅቦ በወታደር ታጅቦ በነጠላ ጫማ እስር ቤት ውስጥ ከመዞር አውጥተው አብዲ ኢሌን አዲስ አበባ ልማት ምናምን ብለው ሲያስጎበኙት ምን አስበው ነው የሚለው በውይይታችን ተነስቷል። በጣም ብዙ ሰው አይ በቃ አብዲ ኢሌ ከዚህ በኋላ ዋጋ ስለሌለው ምንም ዝም ብለው ነው የፈቱት ነገር ለማለዘብ ነው ምናምን። አይደለም። አብዲ ኢሌ የተፈታበት ሚሽን አለው። ዘሪሁን ተሾመ የሚባለው ሰው ተፈልጎ ወደ ብሔራዊ መረጃና ደህንነት እንዲገባ የወጣው ገንዘብ ሁሉ የወጣው የተቀጠረው ሎቢ ሁሉ የተቀጠረው ምክንያት ስላለ ነው። ሶማሌ ላይ ሊሰሩ የፈለጉት ነገር አለ። ዘሪሁን ተሾመ በዋነኛነት ጅጅጋ ያደገ ስለሆነና ቋንቋውን በደንብ ስለሚችል የዛን የምስራቅ ቀጠና ፖለቲካ በደንብ ፕሌይ ያደርገዋል ተብሎ ስለታመነበት እችል እንዲጫወት ነው ዘሪሁን ሄደው። ሰው አሁን እንቅስቃሴው ሲጀመር እና አብዲ ኢሌ ነገሩ ሲገባቸውና እየፈረሰ መሆኑን ሲረዳ በጉዳዩ ላይ አልስማማም የሚል አቋም ያዘ። በመፍረሱ ላይ አልስማማም አለ። የታሰበው አብዲ ኢሌን ከስር ከፈቱ በኋላ አብዲ ኢሌን አደራጅተው ከሙስጠፌ ጋር እዛና እዚህ ማቆም ነው። ሙስጠፌ ሲነካ የሙስጠፌ ጎሳ አለ። ያው የጎሳ ፖለቲካ ነው ያለው እንደምታውቁት እዛ። ከዛ አብዲ ኢሌ ጎሳ አለ። ከዛ የናደም ፋራ አለ። አንድ ሰሞን እንደምታውቁት በጣም በቃ አደም ፋራ ኤቭሪዌር ነበር የነበረው አይደል? በእያንዳንዱ ቦታና ሁኔታ ውስጥ ታገኙት ነበር። የለም አሁን ኤቭሪዌር የምታዩትና በቃ እዛም እዚህም ለማለት ለሁሉም ጉልበታም የተደረገው ማን ነው? ይሄ ማለት እንደው ፊገር ያለ በቃ ከሌላ ብሔረሰብ አለ ለመባል እንደ ምስል እየተወሰደ በየሚዲያው ኢንጌጅ እንዲያደርግ እየተደረገ ያለው ማን ነው? ተመስገን ጥሩነህ አይደል? እነዚህ ማባያዎቹን ጨርሰዋል። አሁን አደም ፋራ ራሱን ያደራጃል፣ ሺዴ ራሱን ያደራጃል። ሺዴም በየቦታው ወጣ ይል ነበር፣ ደብቀውታል። አሁን ይመጣሉ። አብዲ ኢሌ ላይ ትእዛዝ አውጥተዋል። በነገራችን ላይ አብዲ ኢሌ ላይ ትእዛዝ አውጥተዋል እንደገና ይታሰር ተብሎ። ያሰሩት ግፍ ፈጽሟል። ግራውንድ ውስጥ አስሮ እንደዚህ ብሎ ገለመሌ ብሎ ነበረ። ቪዲዮ አሳይተው ምን ብለው አንስተው እስር ቤት የከተቱት የኦህዴድ ሰዎች። ከዛ መፍታት በፈለጉበት ጊዜ ደግሞ ምህረት አድርገናል ምናምን ብለው ፈተው ለቀቁት። አሁን ደግሞ እነሱ የፈለጉትን አላስፈጽም ሲላቸው አብዲ ኢሌ የሰራ ወንጀል እንደ አዲስ ምርመራ ተደርጎ ተጠናቀቀ የሚል ዜና ይዘው መጡ። ከኔ ኢማጂን 6 ዓመት 7 ዓመት ምርመራውን አጠናቋል ክልሉና እንደ አዲስ ክስ ሊመሰረት ነው የሚል ዜና ይዘው መጡ። ምንም ሌላ ነገር አይደለም። በቃ የመጨረሻ የተስፋ መቁረጣቸው ጉዳይ ነው የሚሆነው። አብዲ ኢሌ መቼም ከንቱ ከሆነ እጃቸው ላይ መዳፋቸው ላይ ይቀመጣል። በጣም ከንቱ ከሆነ እስካሁን ድረስ ካልሆነ ግን አብዲ ኢሌ በምንም ታምር እዛ አካባቢ እነሱ መዳፍ ላይ ተቀምጦ እንደገና መልሶ ቅሊንጦ መጥቶ በነጠላ ጫማ ይዞራል ብዬ አላስብም። በጣም ጥንቃቄ የተሞላበት ነገር ያደርጋል ብለን እናስባለን። አብዲ ኢሌ ጥሩ ሰርቷል፣ ጥሩ አልሰራም ምናምን አይደለም። በቃ ኦህዴድ ግን በፈለገበት ጊዜ ወንጀለኛ ይላል፣ በፈለገበት ጊዜ ደግሞ ከወንጀል ነጻ ያደርጋል። ወንጀል የሰራ ሰው በህግ የሚዳኝበት ስርዓት እስኪመጣ ድረስ ኦህዴድ ወንጀለኛ ያለውን ሁሉ ወንጀለኛ እያለን አንቀጥልም። ኢቭን ኢፍ ወንጀለኛ መሆኑን እያወቅን ኦህዴድ ወንጀለኛ ነው ባለ ቁጥር ወንጀለኛ እያለን አብረነው አንሰለፍም። የወንጀለኛ እያወቅን ወንጀለኛነት ተደግሟለሁ ሆን ብዬ ነው ወንጀለኛነቱን የምናቀውም ቢሆን አንድ ወንጀለኛ ቡድን 4 ኪሎን የተቆጣጠረ ሌላኛውን ወንጀለኛ እያለ እየፈረጀ ሲሄድ አብረን ወንጀለኛ አንልም። ወንጀለኞችን በነጻ ፍርድ ቤት የሚዳኝ ስርዓት እስከሚመጣ ድረስ
ይሄ ደግሞ ሊመጣ የሚችለው 4 ኪሎን የተቆጣጠረው አካል መጀመሪያ 4 ኪሎን ተቆጣጥሮ ያለው አካል እሱ ነው አይደለ? ነጻ ፍርድ ቤት እንዳይቋቋም እያደረገ ያለው ማን ነው? ሌላ እስቲ ንገሩን። አሁን ግፍ የፈጸመብን አለ። አዎ፣ ተጠያቂ እንዳይሆን ምክንያት የሆነው ማን ነው? 4 ኪሎ ያለው አካል ነጻ ፍርድ ቤት እንዳይኖር አድርጓል። ነጻ ፍርድ ቤት ቢኖር አብዲላ ይዳኝ እንላለን፣ ሽመልስ አብዲሳም ይዳኝ እንላለን፣ አብይ አህመድም ይዳኝ እንላለን። ነጻ ፍርድ ቤት የለም። እነዚህ በታሪክ ታይቶ የማይታወቀው ከባዱን ወንጀል የፈጸሙ አካላት፣ ከባዱን ወንጀል ያስፈጸሙና የፈጸሙ አካላት ስልጣን የተቆጣጠሩት ናቸው። ሌላውን በወንጀል ከሰው የማስቀጣት ሞራሉስ፣ መብቱስ፣ ህጉስ ከየት መጥቶ? መሳሪያ እጃቸው ላይ ስላለ ብቻ ነው። እነዚህ ሰዎች መሳሪያ እንዳይኖራቸው እጃቸው ላይ እንዳይቆይ ከማድረግ የሚቀድም ትግል የለም ማለት ነው። የምትፈልገውን ፍትህም ለማስፈን የምትፈልገውን አይነት ስርዓት እንዲተከልም ለማድረግ የምትፈልገውም አካል ተጠያቂ እንዲሆን የምትፈልገው ማለት የሚገባውም አካል ተገቢውን ካሳ እንዲያገኝ ለማድረግ ምንም አይነት ነገር ለማድረግ መጀመሪያ 4 ኪሎ ላይ ያለውን ፓወር ከማይገባው አካል መቀበል ያስፈልጋል።